የወረዳና የቀበሌ አስተዳደር መዋቅር ክለሳ ስራ እየተሰራ እንደሆነ መረጃ ይኖራቸዋል ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ የተወሰኑ ተጨማሪ መረጃዎችን ለመስጠት ነው። በዘመናዊ የኢትዮጵያ ምስረታ ውስጥ የታሪክ ጥፋቶችን ያስከተሉ ክስተቶች በጣም ጥቂት ናቸው። ከዚህ አንዱ በ1983 የኢትዮጵያ ብሔር ብሔረሰቦች በጋራ ታግለው ሲያነሱ የነበሩትን የፖለቲካ ጥያቄ ምላሽ እንዲያገኝ ያደረጉበት ነው። በዚህም ራስን በራስ የማስተዳደር ማንነታቸው ብሔሮች ማንነታቸው እንዲከበርላቸው በቋንቋቸው የመገልገል መብታቸውን ተጎናጽፈዋል። ይሁን እንጂ እውነተኛ ፌዴራሊዝም በሀገራችን ሊተገበር ባለመቻሉና የዲሞክራሲያዊ መብቶች ይጣሱ ስለነበር የኢትዮጵያ ብሔር ብሔረሰቦች በተለይም የኦሮሞ ሕዝብ በግንባር ቀደምነት ታግሎ በሀገራችን የስርዓት ለውጥ እንዲመጣ አድርጓል። በዚህ አጋጣሚ የብልጽግና ፓርቲ ተወልዶ የህዝቦችን የዲሞክራሲያዊ ጥያቄ ለመመለስ እንቅስቃሴ ሲያደርግባቸው በነበሩት 6 ዓመታት ፈርጀ ብዙ ውጤቶችን ለማስመዝገብ ችለዋል። ከዚህም ውስጥ ዜጎች የሀገር ባለቤት እንዲሆኑ፣ ራስን በራስ የማስተዳደር መብት እንዲከበር፣ እኩል የመልማት እድል እንዲፈጠርና ከልማት የሚገኝ ውጤት ተጠቃሚ እንዲሆኑ አስችሏል። ህዝባችን ታግሎ መስዋዕትነት ከፍሎ ካቋቋመው መንግስት በቅርበት የአገልግሎት ስርዓት እንዲሻሻልለት ይፈልጋል። ይህን ጥያቄ ለመመለስ ፓርቲያችንና የክልላችን መንግስት ወደ ብልጽግና የምናደርገውን ጉዞ ለማሳካት ብዙ ነገሮችን ሰርቶ ውጤት ለማስመዝገብ ጥረት በማድረግ ላይ የሚገኝ ቢሆንም በመልካም አስተዳደር እና የአገልግሎት አሰጣጥ ስርዓት ላይ ውስንነቶች እንዳሉ ይገነዘባል። ካለፉት ስርዓቶች የወረስናቸው እና አዲስ የተፈጠሩ ጥያቄዎችን ባለፉት 6 ዓመታት እልባት እንዲያገኙ ጥረት የተደረገ ቢሆንም የህዝባችን የልማት የመልካም አስተዳደር ችግሮችን ለመፍታት አቀደን ቀን ከሌሊት ጥረት እያደረግን እንገኛለን። ይሁን እንጂ አሁንም የአገልግሎት አሰጣጥ ስርዓታችን አጥጋቢ እንዳልሆነ እንገነዘባለን። በዚህ ምክንያት መንግስታችንና ፓርቲያችን በክልላችን
አዲስ የወረዳና የቀበሌ መዋቅር በመከለስ የአገልግሎት አሰጣጥ ስርዓትን ምቹና ተደራሽ እንዲሆን ለማድረግ እየሰራ ይገኛል። ይህ እርምጃ የቀበሌ መዋቅር በ1967 ለመጀመሪያ ጊዜ ከተደራጀ በኋላ ትልቅ መንግስትና ህዝብን ለማቀራረብ የተወሰነ ውሳኔ ተደርጎ ሊወሰድ ይችላል። በዚህ ውሳኔ ቀልጣፋና ምቹ የአገልግሎት አሰጣጥ እንዲኖር፣ የህዝብ ችግር በጥናትና በእውቀት መፍትሄ እንዲያገኝ፣ ልማትና የመልካም አስተዳደር ጉዳዮች ህዝብን ባሳተፈ ውይይት እንዲወሰኑ፣ የአገልጋይነት መንፈስ እና ችሎታ የተላበሰ የመንግስት መዋቅር እውን ለማድረግ ያስችለናል። በተጨማሪም ሰላምና መረጋጋት እንዲመጣ እድል ይሰጠናል። ይህ ዓላማ እንዲሳካ ፓርቲያችንና የክልላችን መንግስት እውቀት ያላቸው፣ ለህዝባቸው ተቆርቋሪ የሆኑ፣ የተሻለ ስነ ምግባር ያላቸው መሪዎችን መልምሎ በመመደብ ወደ ስራ እንዲገቡ አድርጓል። በዚህ አጋጣሚ ህዝባቸውን እንዲያገለግሉ የተመለመሉ አመራሮች በፍላጎትና በተነሳሽነት ህዝባቸውን ለማገልገል ተልእኮውን ወስደው ወደ ስራ ስለገቡ ያለኝን አድናቆትና ምስጋና ለመግለጽ እወዳለሁ። ህዝባችንም ያለበትን የመልካም አስተዳደር ችግር በተለይም የአገልግሎት አሰጣጥ መስተጓጎል ለመቅረፍ ወደ እናትና አባታቸው ቀዬ የሚመጡ ልጆቹን በቀጣይነት እንዲያግዛቸውና ጥላ እንዲሆናቸው በዚህ አጋጣሚ አደራ ለማለት እወዳለሁ።